ከ3 ቀን በፊት ማለት ነው አንድ ቪዲዮ ሰርቼላችሁ ነበር አይደለ 200 ሺህ ብር እንዴት መስራት እንደምትችሉ። አሁን ደግሞ ስለ 300 ሺህ ብር እንዴት መስራት እንደምትችሉ ነው የምነግራችሁ። ምን ያህል ተከፈለ ብላችሁ ከጠይቃችሁኝ እዚህ ጋር ስናካፍለው ወደ 380 ሺህ ብር ማለት ነው እየተከፈለኝ። 80 ሺህ ብሩን የታደረከው ካላችሁኝ ወደ 74 ሺህ ብር ለማስታወቂያ ተከፍያለሁ ማለት ነው። ማስታወቂያ የከፈልኩት ደግሞ የፌስቡክ አድቨርታይዝመንት ላይ ሰርቻለሁ። እንዲሁም ደግሞ ለተለያዩ ቴሌግራም ቻናሎች በቴሌጋ በኩል እንዲሁም ደግሞ በአንዳንድ አድቨርታይዝመንቶች በኩል ማስታወቂያ በማሰራት ነው ማለት ነው። ይህንን በጣም ብዙ ነገር ለመስራት ቻልኩት። እናንተስ ይህን ስራ ያለምንም ኢንቨስትመንት ያለምንም ወጪ መስራት የምችሉት አይነት ስራ ነው። ልክ እንደኔ ደግሞ ኢንቨስት አድርጋችሁ የተሻለ ነገር እንሰራለን ብላችሁ የምታስቡ ከሆነ ማለት ነው አሁንም አማራጭ አለ። አሁንም አረፈደም። ቫይራል ሳይወጣ ልጀምሩ ትችላላችሁ። ሊንኩን ባዩ ላይ አስቀምጬላችኋለሁ ወይም በቴሌግራም አድራሻዬ ማግኘት ትችላላችሁ ማለት ነው። ስለዚህ ስራ ደግሞ የሚያስረዳችሁ ሰው ከፈለጋችሁ ኮመንት ላይ ማለት ነው እኔን አስረዳይ ብላችሁ ጻፉ። የሆነ ሰው መጥቶ እኔ ላስረዳህ እያለ ይለምናችኋል በእርግጠኝነት ማለት ነው።